ሃይሚ ለችም እንዴ ሃይሚ ምትሰራለች እንዴ? ምን ማለት ነው? ሃይሚ ምትሰራለች? አይ ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለንተውና እንዴት ነው ያለ ሃይሚ የሚሆነው? ሰላም ፋሚሊ እንዲላችሁ ባላችሁበት ሰላም ፍቅር ደስታ ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ ቀውጢና ቤንግ በሆነ ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ዛሬ ደግሞ እነ ብሩክ ምን ተፈጠረ፣ ምን አደረጉ፣ ሃይሚ ምን አድርጋ ነው የምለውን ከእናንተ ጋር የምናየው ይሆናል። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያላረጋችሁ ፋሚሊ መሆን ትችላላችሁ። ቪዲዮን አይተን ጨርሰን እንመጣለን ወደ ቪዲዮ። ሃፒ በርዝዴይ ቱ ዩ ሃፒ አንተ አይክፋ አረም እንዴ ሃፒ በርዝዴይ አንተ ያለብርሽ አልቆርስም ማለት ነው። አልቆርስም እንኳን ተወለደ። ሃፒ በርዝዴይ ቱ ዩ አላበላኝም። አረ ሃይሚ እንግዲህ የኔ ፋሚሊ ሃይሚ ተመልሳ መጣለች ማለት ነው። የሚፈጠረው ነገር ቀላል ነው። ካሁን በኋላ ልደቱ በዚህ አጋጣሚ ሃፒ በርዝዴይ ቡራ ማለት ፈልጋለሁ ማለት ነው። እና ሃይሚ መጣለች። ካሁን በኋላ ያለውን ቪዲዮ በደንብ የምናየው ይሆናል። ቪዲዮውን ጨርሳችሁ ከዛ በፊት ግን ሰብስክራይብ ያደርጋችሁ ላይክ ሼር ያደርጋችሁ ቪዲዮን መመልከት ትችላላችሁ ማለት ነው። አሁንም የቀረው ቪዲዮ አይተን እንመጣለን ወደ ቪዲዮ። ሃይሚን ያለበሰችኝ በረዶ ነው ኬክ ነው የምንበለው። ምን ይባላል? እሺ ምን ይሉታል? ወይኔ ቡራው በረዶ ነው እንዴ? አንቺ ግን ምን አስበሽ ነው ምታዝግኝ? እንደዚህ ያጠፋሁት ነገር አለ? ኧረ ምን አጥፍታለች? ያጠፋሽ እናቴ ኑር አያ ረጅም ሰዓት ሲሰጣ እኔ ላይ ነው የተከመረው። እኔ ላይ ነው የተከመረው። አከማን ይኩ በቃ እንዴት ነው? ኬክ እሺ፣ አሁን ይሄ ኬክ ነው ምንድን ነው? እሺ ኬክ ነው የሆነ ነገር ይላል ይጣፍጣል። አዎ ይሄ በላ አፍ ላይ ነው የጨመርኩት። ለኔም ስጠኛ ነስቲ በቃ ፀጉርሽ ታዩ ፊትሽን ከለከ ይበቃል። ወደ እነሱም ነበር ማድረግ የነበረብኝ። እነሱ እኮ ተዝናኑብን እኮ ነው እኛ ላይ የለውም አልቋል። አንተ አሁንም አይ አንቺ ላይ አይደለም ወደዛ ነው። እኔ እናንተ ግን ያንተ ልደት ጊዜ እንገናኝ። ምን አስበሽ ነው ግን? ምን አሰብኩኝ? እንዳይሽብኝ እኔ ላይ ምን እንደምትል አሁን ያለኔ ኬክ እንዴ ሁሉ ሰው ቁጭ ብሎ እንደዚህ ይደረጋል። ያለኔ ኬኩን ቆርሰው ቢሆን ኖሮ ይሄው ሰክቶበታል። ሰክቶበታል እንዴ? እኔ አይደለሁም እኔ እና ማን ነው? እኔ ከመጣሁ በኋላ ታው ስትባል እኔ ቢበላ ችግር የለውም ግን አፉ ላይ ያብቴ ላይ ታስገባላ ያው ይጣፍጣል። ግን ይሄ ሁሉ ሰው አስቁመ እንዴት ኬክ አትቆርስም አንተ? እኮ እኔማ ልቆርስ ነበር እኮ ግን እኔ አሁን የሆነ ገጠመኝ ቢኖርብኝስ ባልኖርስ አሁን እዚህ ጋር ባለ ከትናንትና እኮ ነው የጀመርሽኝ እንጂ። አዎ ደግሞ የሰው ልጅ ምን እንደሚገጥመው አይታወቅም አይደል? ድንገታዊ ነገር ሊገጥመኝ ይችላል እኮ ታዲያ ጧት እና አስቆማችን ታሳድራት። እኔም ሲጫጫው ሲጨንቀኝ ምን አመጣለሁ? እሺ በጣም አመሰግናለሁ። ግን ያገናኘንሽ ፍራንክ ላድርግ ብዬ ነው ትንሽ ላስደንግጥ። አይ በፕራንክ ነው ደግሞ እንደዚህ እንዳደረጋችሁኝ ያገናኘኝ
አትዛት እየዛተብኝ አርግበት ስምረት መቀባት ነበረብና ነይ አላ ካለ ነይ የለው ነይ እኔ ላይ ነው እንዴ ታዲያ? ለማንኛውም ያው እንግዲህ የምፈልገውን አይነት ነገር አድርጌያለሁኝ፣ ተሳክቶልኛል። ያው እኔ ያለ ፕራንክ አይሆንልኝምና የተባበራችሁኝ ሀብቴ ሁለቴ ነው ያስደረግሽኝ። ተልችቶኛል። ባለውለታዬ ነህ። አሁንማ በከባዱ ነው በቃ ብቻ ግን አልተዋችሁ። ኧረ ተው እውነት ነው ያልተዋችሁ። እሺ በጣም አመሰግናለሁ። ለማንኛውም የተባበራችሁኝ፣ ሌሎቻችሁም ደግሞ እንደምፈልገው ስላደረጋችሁት በጣም ነው የማመሰግነው። ወዳችኋለሁ። ማንም አልተናገረም። አሁን ይሄ ነገር ወደሃ በዚህ ሽምግልና እንግባት። ኧረ የሚመስለው እኮ እንደዛ ነው። ልደት አይመስልም። አመሰግናለሁ። በጣም ትንሽ ልቆይና አመሰግናለሁ። አሁን ጥሩ ሙድ ላይ አይደለም። ደንግጠሃል። ሰው ሀለፍ ተሰፋ ምን አይ ምንም ይቀር ሽምግልናው ጋር ነሽ እንዴ? ታለው እኔ ቀውጠዋለሁ። እሺ ምን ተሰማክ? አረ በጣም ሀብቴ አናስቆም ቁጭ በል ልቀመጣ ከሚደክም ደክሞኝ ነበር። አዲስ የተጋቡ እኮ ናቸው እነሱ። አንተ የምትቀመጠው ከምናነጣጠላቸው እኮ እየከፋት ነው እዛ ጋር። ምን ተሰማክ? ስሜትን ካንተ ልጀምርና መጀመሪያ ደንግጬ ነበር። አሁን እኮ ወደ ደስታው እየገባው ነውና ትንሽ ቆይተሻጠይኝ ትንሽ። እሺ እንደዛ ከሆነ ኬኩን እንቁረስ አይደለ? ኬኩን ይቁረስልን። እሺ ሻማችንን እናብራ። ምን እንደተሰማኝ በኋላ እነግራቸዋለሁ። እሺ ሁላችሁንም አይሻልም? እኔ ማርያም ደንግጬ ነበር እንጂ። እንደዛ ከሆነ ደግሞ እነሱን ላስወራቸው። አንተ እስክትመጣ ድረስ ነበር። እባክህን ቁጭ በል የኔ ንጉስ። አረ በማርያም አምልጦኝ ነው። እሺ እሺ አሁን ሁላችሁም ታረጋችሁኝ በዚህ ሁሉ ሰው ፊት አይደል? ችግር የለውም። በቃ ፋብል ምን እንደምትሽኮረመመው? አረ ምን እንዴ! እሺ ለማንኛውም አሁን እንደመጣ ኬክም ከማስቆርስ ሳስበው ደንግጠሃል ምናምን፣ ተረጋጋ። እስከዛ ድረስ መልካም ምኞት ይግለጹልክና ያው እሱ ሳይመጣ አትናገሩም ብዬ ማዕቀብ ጥዬባቸው ሁላቸውም አፋቸውን እንደዚህ አድርገው ቁጭ ብለዋል። ስለዚህ አሁን በጥሞና ትሰማለህ አንተ። እሺ ከማን እንጀምራለን? አሁን ሁላችሁም መልካም ምኞታችሁን የምትገልጹበት ጊዜ ነው። የምንጀምረው ከሙሺ ነው። ከዛ ወደ ሀብትሽ፣ ናኒ ምናምን እያልን ወደ ጓደኞቹ እያልን እንሄዳለን። ወደ ሙሺ ልሂድ እስኪ። እንግዲህ ሙሺዬ ከበድ ያሉ ጥያቄዎችን ነው የምጠይቅሽ እና ስለ አቶ ብሩክ እስኪ ምን የምትይን ነገር አለ? ማለትም ያው እናት እንግዲህ ልጇን እንደዚህ አድጎ ስታየው ብዙ ጊዜ በጣም ደስ ይላታል አይደለ? እና ደግሞ ያው ምን እንዳሳለ እንግዲህ እኔ ፋሚሊ ከዚህ በመቀጠል ፋሚሊዎቹ ለሱ ያሉትን ሀሳብ ወይም ደግሞ ምኞት እየገለጹ ይገኛሉ። ያ ማለትም እንኳን አደረሰ፣ እንኳን ተወለድክ፣ ሃፒ በርዝዴ የማለትና መልካም ሀሳቦቻቸውን እየገለጹ ይገኛሉ ማለት ነው። የኔ ፋሚሊ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ የምትለውን በተን ክሊክ እያረጋችሁ ከዛ ኦል የምትለውን በተን ክሊክ ሲታደርጉ ሁሌ የሚመጣላችሁ የምሰራላችሁ ቪዲዮ ኖቲፊኬሽን ይደርሳችኋል ማለት ነው። በዛ መሰረት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያረጋችሁ ፋሚሊ መሆን ትችላላችሁ። የቀረውን ቪዲዮ አይተን እንመጣለን። ማዘርየው እያወራች ትገኛለች በዚህ ጊዜ። እስኪ አይተን ፈችም እንዴት ባህሪው ሁላ ጸባዩ እንዴት እንደነበረ። ጸባዩማ ጥሩ ነው። ጸባዩ ጥሩ ነው። ልጅ እያለ አያስቸግርም። ተይ ሙሽዬ ግድ የለሽም ያስቸግራል። በይ ኳስ እየተጫወተ እጁ ተሰብሮ መጥቶ አሁንም አሳሸውት። አሁንም ሄዶ ተሰብሮ መጣ ድጋሜ በኳስ አሁንም አሳሸውት። አሁንም ሶስተኛ ተሰብሮ መጣ። በኋላ በቃ እኔ ሀገር ለቅቄ ልሄዳለሁ ስል ሙሽዬ ይቅርታ በቃ ከዛ እጄ የምጫወቱ ልጆች ሁለተኛ እንዳጠሩብኝ ልጅ አልኳቸው። በዛውም አቆመ። በቃ ኳስ የሚባል ነገር ሄዶ አያውቅም። በቃ እንግዲህ ጸባይኛ ነው ማለት ነው፣ እንደተመሰከረለት ነው ማለት ነው። ሌላ ከልጆች አይጣላ፣ ግን የኳስ ፍቅር አሁንም አለበት። ያው እጁን ሰብሮ መጣ እንጂ። ሌላስ ምን የምትይን ነገር አለ? መልካም ምኞት ሌላ ያው ጌታ ደግሞ የአመቱ ደግሞ እኔ ላከብርለት ያብቃኝ። አሜን። እና ትልቅ ደረጃ ላይ እንትን ብሎ ያሳየኝ እኔንም። አሜን።
በቃ መልካም ልደት ጨርሽ? አዎ እሺ እንግዲህ ከዚህ በላይ አላስጨንቅሽም። ሀብቴስ ምን የምትለው ነገር አለ? እንደው እንደ ታላቅ ወንድምነት አስቸግሮሃል? እንዴት ነው እየኮረኮምክ አሳድገዋል መቼም? አዎ በሚገባ ነው የመታወት። ያው እሱም ያውቃል በጣም መትቼዋለሁ፣ ቀጥቅጬዋለሁ ነው መትቼዋለሁ ሳይሆን ግን ያው አሁን ላይ ትንሽ ራሱም ይነግረኛል ይጠቅሞኛል ምናምን ይላል። ያው ብዙ ነገሮችን አሳልፈናል። ወንድሜም እንደመሆኑ መጠን አንድ ጊዜ እኔ ገጠመኝ ሰላልሽ ማለት ነው እና የሆነ መደርደሪያ ነበረ እቃ የሚደረደርበት ታውቂያለሽ፣ የድሮ እቃ መደርደሪያ ላይ እኔ ቂቤ ነበረ የተነጠረ ለበዓል እሱ ውስጥ ዳቦ ገዝቼ ነክሬ ስበላ አይቷል እና እሱም በቃ ያቺን ቂቤ አይቶ ማለት ነው ሰው በሌለበት መደርደሪያው ላይ አልወጣም። ከነ መደርደሪያው እንዳለ ቂቤው ተደፍቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን ይሄ ቂቤ ምናምን ስትለው ቅድም ያጎረሳችሁኝ ነው አላለም እንዳለ የተንጠፈጠፈበት እና ይሄንን አረሳም ወንድሜ። እንግዲህ ብዙ ነገሮች አሳልፈናል ካንተ ጋር። በጣም የምወደው ወንድሜ ነው፣ ታናሽ ወንድሜ ነው። ከዚህ በላይ ትልቅ ደረጃ ደርሶ እንደማይ አልጠራጠርም እና መልካም ልደት። በጣም ነው የምወደው። ሌላ ምንም አይደለም፣ እንባ ያንቀኛል። እሺ እንግዲህ ከዚህ በላይ አላስጨንቅህም። ናኒስ ምን የምትይው ነገር አለ? እንደው ካወቅሽው ጊዜ ጀምሮ ምን አይነት ልጅ ነው? እሺ እኔ በቃ ብሩኬ እንደ ታናሽ ወንድሜ ነው ማየው። እንደዚህ ከእለት ተእለት በቃ ትልቅ ሰው እየሆነ ነው የሚሄደውና በቃ አሁን እዚህም ሳይኖር እዚህ እያለም በቃ ታዛዥ ልጅ ነው። ከምንም በላይ ደግሞ እናቱን የሚወድ ልጅ ነው እና እናቱን የሚወድ ልጅ ደግሞ በጣም ትልቅ ቦታ ይደርሳል እና የእናት ምርቃት የቤተሰብ ምርቃት ስላለው በጣም ትልቅ ቦታ ገና አልተነካም። ትልቅ ቦታ ደርሶ እናቱን የተከበረ ቦታ አስቀምጦ ለማየት ያብቃን እና ለዚህ ደረጃ ስላደረሰው ደግሞ በጣም እግዚአብሔር ይመስገን። ሁለታችሁንም በሰላም ቀጣይ አመት ደግሞ ሙሽ እንዳለችው ደግሰን ልደት ለማክበር ያብቃን። እንኳን አደረሳችሁ፣ እንኳን ተወለድክ። እናመሰግናለን። አሁን ወዴት እንሄዳለን መሰላችሁ? ወደ ወይዘሪት ስምረት እስኪ እንሂድ፣ ወደ ትንሽዬዋ እህት። እሺ እባክሽ እንዴት ነሽ? አለሁ እግዚአብሔር ይመስገን። ምን ተሰማሽ እዚህ ልደት ፕሮግራም ላይ በመገኘትሽ? በጣም በጣም ነው ደስ ያለኝ። እሺ ስለ ብሩኬ ምን ትያለሽ? ስለመታኝ ወሬ አላወራም። አይ እሱማ ይደገምሻል። ምን ላወራለት ማለት ብሩኬ ቃል የሚያንሰው ሰው ነው፣ ቃል የማይገልጸው ሰው ነው። እንደምታዩ ሳይሆን በጣም ትልቅ አስተዋይ ማርያም ጀግና ሰው ነው። እንደምታዩ ሳይሆን በጣም አስተዋይ፣ እንደ እድሜው ሳይሆን በቃ ለእናቱ ያለው ክብር ከሱም አልፎ ለሁላችንም እግዚአብሔር ይመስገን ለሁላችንም ያለ እድሜው ብዙ ነገር ያደረገልን ሰው ነው። ከዚህ በላይ ብቻ ከፍ አድርጎት ድንግል ማርያምን እቅፍ ድግፍ አድርጋው ከዚህ በላይ ከፍ አድርጎት ሊያው አሜን። እወዳለሁ። ገጠመኝ የለሽም? አይ አይወራም እባክሽ። ኧረ ይለፈኝ፣ ግድ የለሽም። እውነት ይለፈኝ። ጨረሽ? ሚኪ ስለ ብሩኬ ምን የምትለው ነገር አለ? እታያለሁ። ጀርባ ነው የሚታየው። አሁን ትታያለህ። እሺ እኔ ደግሞ እንደዚህ ልሁን። እሺ ብሩኬ ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ከዛ በዛው አያይዘህ መልካም ምኞት። እንግዲህ ፋሚሊ ወዳጆቹ ለሱ ያሉትን ምኞት እንኳን ተወለድክ የሚለውን ነገር በብዛት ፋሚሊዎቹ የገለጹ ይገኛሉ። ቪዲዮ ይሄን ይመስላል ማለት ነው። እንግዲህ አሁን የቀረውንም ቪዲዮ አይተን ተመልሰን እንመጣለን። ምን አይነት ጊዜ እያሳልፉ እንደሆነ መገመት ቀላል ነው እና ኮሜንት ሴክሽን ላይ ገብታችሁ ቡራ ሃፒ በርዝዴይ ማለታችሁ እንዳትረሱ። በዛው አጋጣሚ ሰብስክራይብ ያደረጋችሁ ቪዲዮ ላይክ ያደረጋችሁ ሼር ያደረጋችሁ ለሌሎች ማድረስ ትችላላችሁ። የቀረውን ቪዲዮ አይተን ተመልሰን እንመጣለን ወደ ቪዲዮ። እኔ እንጃ ማለት ማርያምን ቡካይ በጣም ትልቅ ልጅ ነው። በጣም ትልቅ ሰው ነው። ቫልዩ እንዳለኝ እንዳውቅ የረዳኝ እሱ ነው። በጣም ማመሰግነው ወንድሜ ነው። እኔ ህይወት ላይ በትንሽ ጊዜ ውስጥ ብዙ ነገር ለውጧል። ድካሜን ብዙ ነገሬን አይቶ ወደ ራሱ አስጠግቶ የተሻለ ነገር እንዳገኝ እየረዳኝ ያለ ልጅ ነው። በጣም ነው ማመሰግነው ወንድሜ። እድሜህን እንደ ማቱሳላ ያርዝምልኝ ብራዘርዬ። በጣም ነው መወደ ነፋ አመት ኖርልኝ የኔ ምርጥ ወንድም። ወዳለሁ። እኛም እንወድሃለን። እሺ
ኤላ ታላቅ አትጠቋቋሙ። እኔ ችግር የለብኝም እሄዳለሁ ወደ ተባልኩት። ታላቅ እሱ ነው። ምን በቁመት ነው? በአልፋቤት ነው ያሟል። እድሜ ታላቁ ነው ኤልያስ። በቃ አትጣሉ። እኔ እንደውም ከዚህ መጀመር ነው ደስ ያለኝ። መብቴ ነው ፍትሃዊ ሲሆን ማለት ነው። እሺ አቶ ዊና እንዴት ነህ? ብሩኬ እንግዲህ ካወቅከው ጊዜ ጀምሮ ምን አይነት ሰው ነው እና ደግሞ ጓደኛው እንደመሆንህ መጠን ብዙ ነገር አሳልፋችኋል ብዬ አስባለሁ። ገጠመኝ ካለ እባክህ ትንሽ እንሳቅ። ሁሉም እምቢ ብላ፣ ያቺኛዋ በተለይ ፈርታ እምቢ ብላለች። አንተ ቢያንስ ንገረን። እሺ እኔና ብሩክ ከተዋወቅንበት ጊዜ ጀምሮ በቃ እጅግ በጣም መልካም ሰው፣ ሲበዛ ቅን ሰው፣ ከራሱ በፊት ለጓደኛው የሚያስቀድም፣ የጓደኞችን ውድቀት የማይመኝ፣ የጓደኞችን ከፍታ የሚመኝ ምርጥ ሰው ነው። በጣም ነው የምወደው ቡቡ። እንኳን ተወለድክ፣ እንኳን ወደዚች ምድር መጣ። ቀሪ ዘመንን እግዚአብሔር በበረከት ይሙላልህ። እንግዲህ ገጠመኝ ደግሞ የሆነ ጊዜ አምሽተን ነውና እኛ ጋም ተዘጋ ቤት እነ ብሩኬ ጋም ተዘጋ እና ዝናብ ሊመጣ ነው ምናምን። ከዛ የሆነ ትቦ ውስጥ ገባንና ብዙ ነን ተኛንና ዝናብ መጥቶ ረግጣችሁ ጎርፍ ማለት ነው ለያየን። እኔ ከሁላቸው በጣም ስስ የነበርኩት እኔ ነኝና ሌላ ፌርማታ ሌላ ሰፈር ወስጆኝ ጎርፉ እና አረሳውም ያንን ጊዜ። አጭርና ቀጭን ሰው ሁሌም ተጎጂ ነው። ደግሞ ሁለቱንም ነኝ እኔ። እጅግ በጣም ነው እኔ ስለሆነ አታስብ። ሁለቱንም ነኝ ዳሬ። ያ የማይረሳ ጊዜ ያሳልፈናልና እንኳን ተወለድክልኝ። ቀሪ ዘመንን እግዚአብሔር አምላክ ይባርክል። አሜን አሜን። እናመሰግናለን ኤልያስ። ጎደለው እሱ ላይ በዛ በኩል ልምጣልክ። በሊ በተረፈው ኤልያስ ላይ ይሙቅ። እሺ ኤላ እንዴት ነህ? ደህና ነህ? ስለመጣህ ደስ ብሎኛል። እኔም በጣም ደስ ብሎኛል። አንተስ እንደው ብሩኬን ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ገጠመኝ ይኖርሃል አንተም? ገጠመኝ ይቅርብኝ። ቂም ተንኮል ስለሚበዛው ከኔ ጋር ሲሆን አይ ስለ ብሩኬ ተሰነን ማለት ከኔ ጋር እንደ ታናሽ እንደ ታላቅ ነገርም ስለሆነ ከበፊትም ታናሽ የሆኑ እንደ ታላቅ የሚመክረኝ እንደዛውም ቅርርባችንም ደህና የሚባል ነውና ተው ሲባል እሺ፣ በዛ ላይ ደግሞ በነገራቶች ሁላ እርግጠኛ ሆኜ የምመሰክርለት በእንደዚህ አይነት ቦታ እንደዚህ ተገኘ ሲባል እሱ አይሆንም በእርግጠኝነት ብዬ የምመሰክርለት አይነት ከየትኛውም ጓደኞቼ ደግ ከምለው እንደዛ ነውና ቀሪ ዘመንን ይባርክልህ። ከዚህ በላይ እድሜና ጤና አሜን ከነ እናት እንደዛም ተሳሳላት እናት ከነሱ ጋር ላይ ያቆየልን ለመመረቂያ ያብቃን። አሜን። በጣም ወደ በይልኝ ሌላ ገጠመኙን ይለፈኝ ወደ የናይ ግን ባያልፍ ደስ ይለኝ ነበር። ትንሽ ብንሰይ ተይ ሃይሚ ተይ ተግዴ ለማትቀይ በሊጣለው አረ እኔ አውቀዋለሁ ምላስ አይ ከባድ ነገር አለ ማለት ነው። አዎ እሺ ይሁን አልፈዋለሁ። እሺ ሃይ ሃይ ሰላም እንዴት ነህ? እንደው ያሽኮረመመ ምን ኤልያስ አንታታ። እሺ ሄኖክ ወይ አቶ ሄኖክ እንዴት ነህ? ሰላም መስከረ አንተ ስለ ብሩክ ምን የምትለው ነገር አለ? መጀመሪያ እንኳን ተወለድክልን ለሁላችንም፣ ለጓደኞችህም፣ ለእናትህም፣ ለወንድምህም፣ ላንቺም ለሁላችንም እንኳን ተወለድክልን። አንተ በመወለድ ያገኘን ሁላችንም የሚጠቀምነው ጥቅም አለ በሚገባ በየግል ራሳችንን እናውቀዋለን። አንድ ሰው ሲኖር ቫልዩ ያለውና ብሩኬ ደግሞ ከብዙ ሰዎች የሚለይ ሰው ነውና ብዙ ጊዜ ከኔ ጋር ያለው ነገር አንቺም ታውቂያለሽ። ሳጠፋም ቋስ ያደርገኝ ሲሰድበኝም ምንም ሲል ያው ደስ የሚል ልጅ ነው። ይመክራል፣ ታጋሽ ነው፣ ነገሮችን ያገናዝባል። ቀሪው እድሜም የስኬት ይሁንለት፣ ያሰበውን ሁሉ እንደ ልቡ ንጽህና ትልቅ ነገር እግዚአብሔር ይስጠው፣ ክፉዎቹን ያርቅለት። ሌላ ምንም አልልም። እንወዳለን ሁላችንም ጓደኞቼ፣ እኔም በጣም ወዳለሁ። ሃፒ በርዝዴይ ብያለሁ ቡቡዬ። ገጠመኝ የለህም? ፈርተህ ነው ፈርተህ ነው እንደ ኤልያስ። ሰላም ሰላም ቁጭ ነስቲ። ኧረ ተው እባክህን እባክህን። ቁጭ ችግር የለውም። አጭር ስለሆንሽ ነው ማታ ይመስልሽ ነው። ተው ሚስጥር አታውጣ። አንተ ደግሞ ምን ተሰማህ? እሺ ሁሉም መልካም ምኞቱን ገልጾልሃልና ምን ተሰማህ? በጣም ደስ ብሎኛል እውነት።
እግዚአብሔር ያክብርልኝ። እዚህ አብሮ አደጎቼም አሉ ያው ካሜራ ላይ ገብተው ማያውቁ ግን ብዙ ቦታ ወርቼላቸው ምናምን ስለነሱ ብዙ ቦታ ወርቻለሁና እነሱም ስላዩት ያው ቤተሰቦቻችንም ስለተዋወቋቸው ደስ ብሎኛል። እናቴም ወንድሜም ናኒም ሚኪም ስምሪም እዛ ጋር ኤላ ዳይመንድ ዊና ሄና ምናምን ብዙ ናቸውና እግዚአብሔር ያክብርልኝ። ያው የኔ ልደት የኔ ደስታን አብሮ ለመካፈል እዚህ ስለመጡና ቴንኪዩ በጣም ያው መጀመሪያ ትንሽ ብታስደነግጡኝም ያው ብዙ ስሜቴ መናገር ከብዶኛል ሁላ ትንሽ ግር አለኝና እግዚአብሔር ያክብርልኝ በእውነት ያው ቀጣዩን አመት እንግዲህ እናቴንም ማሳርፌ ትልቅ ቦታ ድርሻት ሁላችንም ተያዘን ትልቅ ቦታ ደርሰን የምንመጣበት አመት ይሁንልን። አሜን። እና እናሳካለን። እስቲ የዛሬ አመት ከዚህ የተሻለ ጥሩ ቦታ ደርሰን እንደምንመጣ እምነት አለኝ። አመሰግናለሁ። ብቻ ሁላችሁ ኑሩልኝ። አሜን። አንተም ኑርልን። ነፍ አመት አሁን እኔ ነኝ መልካም ምኞቴን ያልገለጽኩለት፣ ግን ቅድም እንደ ሳወራ እንደነበረው ብዙ አላወራም። ምክንያቱም ብዙ ማውራት አልችልም ስላንተ። ምክንያቱም በወሬ ሳይሆን በተግባር ነው የኔ እናንተ ነገር የሚታየው እና አንተ ሁሉም ሰው እንደገለጸልህ ነው። እውነት ለመናገር ዛሬ ልደት ስለሆነ ምናምን ሳይሆን ብዙ ጊዜም ብዬህ አውቃለሁ። በጣም ልዩ ሰው ነው። የምሬን ነው። አርቆ አሳቢ እንደ እድሜው ሳይሆን በጣም ነው አርቆ የሚያስበው እና የሁሉም ሰው ለውጥ የሚያስደስተው ሰው ነው። ይሄን ልብህን አይቶ ይመስለኛል እግዚአብሔርም እየካሰህ ያለው እና ከዚህም በላይ ደግሞ እግዚአብሔር ከፍ አድርጎ ትልቅ ደረጃ ደርሰህ እኔ እንጃ ምን እንደምልህ አላቅም። ለኔ በጣም ሁሉ ነገሬ ነው። እውነት ለመናገር እግዚአብሔርን ሳጠፋ የሚመክረኝ የሆነ ወደማይሆን ነገር ሲሄድ እኔ እንጃ እኔም ብቻ አይደለም ባይዘው ሁሉም ሰው ያውቃልና ትንሽ ሆኖ ግን እንደ ትልቅ ብዙ ልጆችን መስመር የሚያስይዝ ልጅ ነው። ቅድም ሄናም እያለ ነበረ መካሪ ነህ። ይሆናል አይደለ? ቶሎ እንደምትናደደው አይደለህም። ቶሎ እየተናደድክ ብታናደደኝም ብቻ አላቅም። ስላንተ ብዙ ባወራ ደስ ይለኛል። ያደረክልኝ የሆንክልኝ ነገሮች ብዙ ነገሮች አሉ እና ከዚህም በላይ ደግሞ ቀጣይ አመት ወደፊትም እንዲህ ተሰባስበን ያንተን ልደት ለማክበር ያብቃን። ደስታህን ብቻ እንጂ ሀዘንህን ማየት አልፈልግም። ምኞትህን አሳክተህ ለእናትህ የምትፈልገውን ሙሽዬ ሙሽዬ እንደምትለው ሁሌ በቃ እንጃ እሱን አሳክተህ ለማየት ያብቃኝ። ነፍ አመት ኑርልኝ። ደስታህን እንጂ ሀዘንህን ፊትህ እንኳን ለሰከንድ እንደዚህ እንዲጠቁር አልፈልግም። ደስተኛ ሁን። በቃ አወራው ብዙ አላወራም ብዬ ግን ብዙ አወራው። አያልቅም የሱ ነገርና እወድሃለሁ፣ አከብርሃለሁ። ኑርልኝ። ነፍ አመት። አሁን ኬኩን እንቆርሳለን። ኬኩን ከቆረስን በኋላ በጣም ብዙ ሰው እየጓጓ ነው ኬክ ለመብላት ማለት ነው። ዛጋ እየከፈተ ይቻላል እና ምግቡ ራሱ መጥቶ ሽታው ሆዳቸውን እንግዲህ እያስጮኸው ነው። ቴንክ ዩ ቬሪ ማች። እንግዲህ የኔ ፋሚሊ ቪዲዮቹን እንደተመለከታችሁ ቪዲዮ የኔ ይመስል ነበር። የልደት ፕሮግራም ወይ ደግሞ የልደት ቪዲዮ እንደሆነ ከኦዲዮ የነገርኳችሁ እንዳያችሁትም የልደት ቪዲዮ ነው እንደውም እና ያለው ነገር የራሳቸውን አስተያየት ሀሳብ ሰጥተው መልካም ምኞታቸውን ለሱ እየገለጹ ይገኛሉ። ቪዲዮ ይሄን ይመስል ነበር። በድጋሚ ቡራ ሃፒ በርዝዴይ ማለት እፈልጋለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮውን ማየት ትችላላችሁ። ላይክ ሼር እያደረጋችሁ ማለት ነውና ቀጣይ የሚገርምና ቀውጢ በሆነ ቪዲዮ እመለሳለሁ። እስከዛው ድረስ ኮሜንት ሴክሽን ላይ ሃፒ በርዝዴይ ቡራ እያላችሁ እኔንም ሰብስክራይብ እያደረጋችሁ ቪዲዮ መመልከት ትችላላችሁ። ቀጣይ በሌላ መንገድ በሌላ ርዕስ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ሰላም ሁኑልኝ። ቻው።